የታገል ሰይፉ ስራዎች አቶ ባሌ ዝንቡላውን ለመበቀል ዕቃ ጠፋ ብለው ስሙን አጥፍተዋል። በዚህ ሁኔታ ስሙን ካጠፉ በኋላ ለርሱ የሚቆረቆሩና የሚራሩ በመምሰል በመስሪያ ቤታቸው ስመጥር ሆነዋል። ዛሬም ከታገል ሰይፉ ዝንቡላና ካሮት የተቀነጨበ ታሪክ እነሆ። ከብርተ ሰላም ጋር በተጣላው በ15 ቀኑ እንደገና ለስብሰባ ተጠራው። የዲስፕሊን ኮሚቴው ሰብሳቢ አለመስረቅህን የሚያረጋግጥ ማስረጃ አምጣ አሉኝ። ምንም ማስረጃ እንደሌለኝ ተናገርኩ። እንደገና ይጯጯሁብኝ ጀመር። ገሚሶቹ አምኗል ማለት ነው ሲሉ፣ ሌሎቹ ለፖሊስ አመልክተን እናሳስረው ይላሉ። አቶ ባሌ ግን ተቃወሙ። ተው አይሆንም፣ የታሰረ እንደሆን ከእርሱ የከፉ ወንጀለኞች ጋር ይገናኝና የባሰ ሌብነትና ጭካኔን ተምሮ ይወጣል ብለው ተቃወሙ። በዚህ ንግግራቸው ልባቸው የተነካ አንዳንድ የመስሪያ ቤታችን ሠራተኞች ደረታቸውን እየደቁ ዐይናቸውን ይጠራርጉ ጀመር። ለዝንቡላው እናቱ እንኳ የጋሾ ባሌን ያክል አትራራለትም እያሉ ተንሰቀሰቁ። በመጨረሻም ይህንን ብልግና ከዚህ በላይ መታገስ ተገቢ ስላልሆነ የሰረቀውን ዕቃ ከደሞዙ የተቆረጠ ይከፈል ተብሎ ተፈረደብኝ። አቶ ባሌ ተጨማሪ ማሻሻያ ሐሳብ አቀረቡ። ከደሞዙ ሲቆረጥ ምግብ ቸግሮት ደግሞ ሌላ እንዳይሰርቅ ከኔ ጋር ወደ ቤቴ እየሄደ ምሳውን ይብላ አሉ። እንደገና ርኅራያቸው ተጋድኖ የአድናቆት ለቅሶ ተለቀሰላቸው። በወቅቱ የእርሳቸውንም ርኅራሄ የአድናቂዎቻቸውንም ለቅሶ የተቃወሙ ነበሩ። እዚህ ቢሮ ካሜራ ተገጥሞ ያልተቻለውን ሌባ ጭራሽ ቤቶ ከወሰዱትም አለቀሎ በማለት ክፉኛ ተቃወሙ። ጋሹ ባሌ ግን ሐሳባቸውን አልቀየሩም። ግዴላችሁም፣ እቤት ምሳ እያበላሁ ቀስ እያልኩ እየመከርኩ በፍቅር ልለውጠው ሞክራለሁ ብለው ተማጠኑ። በምሳ ሰዓት ከእርሳቸው ጋር ወደ ቤታቸው የሄድኩ ምሳ መብላቴ የማይቀር መሆኑን ሳውቅ እምባዬ መጣ። በዓመት ከፍዬ ከማልጨርሰው ዕዳ ውስጥ ነው የገባሁት። እናም ከደሞዜ ላይ የሚቆረጠው ገንዘብ በርካታ ስለሆነ ይህን የአቶ ባሌ የውርደት ግብዣ አልቀበልም የምልበት አቅም አጣው። በዚህ አቅም ማጣቴ ላይ ዮናስ የሚያመኝ ቦታ ይነካካኛል። ከብርተ ሰላም ጋር ተጣላችሁ እንዴ ይለኛል። እኔ ግን ሰላም መሆናችንን ከመናገር ውጭ ምንም የምለው ነገር አልነበረም። መልካምነቷን በተናገርኩበት አፍ መልሼ ልኮንናት አቅም አጣው። ውስጥ ውስጡን ግን እብከነከናለሁ። ፍቅሯ ወጥቶ አልወጣልኝም፣ ኖሮም አልጠቀመኝም። አንዳንዴ ከፍቅሯ መዳፍ ለማምለጥ ስንፈራፈር እናቴን አስባታለሁ። እርግጥ ነው የብርተ ሰላም ፍቅር ባይኖርም እናቴ ታሳስባለች፣ ታሳዝናለችም። የደረሰ ልጅ ነበራት፣ የሚረዳት ልጅ ነበራት። አሁን ልጇን ተንኮለኞች ከጥቅም ውጭ አድርገውባታል። አሁን ለሚወዳት እናቱ ተቆራጭ መላክ አይችልም። ለሚቀጥሉት በርካታ ወራት ተቆራጭ እንዳትጠብቅ ማድረግ እንዳለብኝ ያሰብኩት ቀደም ብዬ ነው። የመላኪያዬ ቀን ከመድረሱ በፊት ለቅርብ ዘመዶቿ ስልክ ደወልኩ። በተንኮለኞች ሴራ ለጊዜው ሥራ ስላቆምኩ ላልተወሰኑ ወራት ተቆራጭ እንዳትጠብቅ ንገሯት አልኳቸው። በሌላ አባባል የሚረዳት ልጅ የላትምና እርዷት ማለቴ ነበር። እግረ መንገዴንም ተቆራጩ ሲቀርባት ልጄ ምን ሆነ ብላ እንዳትጨነቅ ማድረጌ ነው። ሌላም አሰቃቂ ነገር አለ። እናቴን ጦም ካሳደረው ግፈኛ ቤት ምሳ መብላት ይኖርብኛል። እስከዚህ ቀን ድረስ ብሶት ከጋሹ ባሌ ወጥመድ ውስጥ የገባው ሱሰኛ ስለሆነ ይመስለኝ ነበር። ለካንስ ከሆድ የሚበልጥ ሱስ የለም። አጎቴ የከተማ ማስፈራሪያ ጥይት አይደለም ሆድ ነው ያለው እውነቱን ኖሯል። እናም ለሆዴ ስል አውሬው አቶ ውባሌ ቤት መመላለስ ጀመርኩ። እንግዲህ
ከአቶ ባሌ ትሪ ላይ ከታሰረው አንበሳ ጋር የተዋወቅኩት በዚያን ወቅት ነው። እኛ ለምሳ ወደ ቤታቸው እንደደረስን ወጥ ቤቶቹ ክፉኛ መሯሯጥ ይጀምራሉ። ምክንያቱም አቶ ባሌ ምሳቸው ለደቂቃ ከዘገየባቸው በጣም ይቆጣሉ። ብዙ ጊዜ የሚቀርብላቸው በቅቤ ያበደ የዶሮ ፍርፍር ነው። ግራና ቀኝ በዶሮ ቅልጥምና በተቀቀለ እንቁላል የተደገፈውን ይህንን ግዙፍ ምሳ የፍርፍር ተራራ ብለው ይቀለኛል። እኔ በትንሽ ሳህን የቀረበልኝን ተመሳሳይ ምግብ አጋምሼ አላውቅም። የቅቤው ብዛት እንደ ልብ አያስበላኝም። እንደ በቃኝም ከእርሳቸው እንጀራ በታች የተቀበረውን አንበሳ ለማየት እናፍቃለሁ። በመዳፉ ስር ያለችውን የሀገሬን ባንዲራ ጭምር። ሁሌም በትሪው ላይ የተሳለውን ባንዲራ ከነ አንበሳው ካየን በኋላ የጥርስ መጎርጎሪያ ስንጥር አንስተው የመንጋጋቸውን ጉድጓዶች መቆፈር ይጀምራሉ። በዚያን ሰዓት ታዲያ ግራጫ ዐይኖቻቸውን በቀስታ ከደን የማድረግ ልማድ አላቸው። ይቺን ልማዳቸውን አልወድላቸውም። እስከ ዛሬ ድረስ ሳስታውሳቸው እንደ ዘግናኝ መርዶ ክው እያልኩ ደጋግሜ የማማትብባቸውን አሰቃቂ ወሬዎች ያጫወቱኝ እንደዚህ ያደረጉ ነው። እንደዚህ እንደ ዋዛ ዐይናቸውን ገርበብ አድርገው ጥርሳቸውን እየጎረጎሩ ከዚህ የተነሣ ስንጥሯን መንጋጋቸው ስር ተክለው ሰማሆይ ዝንቡላይ ሲሉኝ ብርክ ይዘኛል። አንድ ቀን እንደ ልማዳቸው ስንጥራቸውን አሹለው ዐይናቸውን እያስለመለሙ ሰማሆይ ዝንቡላይ ከማለታቸው ዐይኖቼ በድንጋጤ ተጎለጎሉና አይ አምላኬ ዛሬ ደግሞ ምን አይነት ዘግናኝ ጉድ ሊያሰሙኝ ይሆን እያልኩ የሚያሰሙኝንም ዘግናኝ ጉድ ካሁኑ እየፈራው ስንጥር ስንጥራቸውን በፍርሃት ስመለከት ሳለ በአንድ ወቅት አንድ ጅል የሆነ ልጅ ነበረኝ፣ እሱን ትመስለኛለህ። የት ነው ያለው አልኳቸው። ቤታቸው በመጣው ቁጥር አንድም ቀን ከአገልጋዮቻቸው በቀር ልጅ አለማየቴን እያስታወስኩ እንጃ ረሳሁት፣ ተረሳኝ አሉኝ ዐይናቸውን ገርበብ እንዳደረጉ። ልጆን ስል ጮኩኝ ሳላስበው። አትጮህ ይረሳል አሉኝ በለሆሳስ። እኔ መጮሄን ባቆምም እርሳቸው ግን እንደገና ሊያስጮህ የሚችል ዘግናኝ ነገር ማውራታቸውን አላቆሙም። እናም እናቱ በሕፃንነቱ ጥላባቸው ትሂድ ጥላባቸው ትሙት እንደማያስታውሱ አወሩልኝ። እኔ እግዚኦ እላለሁ። እርሳቸው የምን እግዚኦ ነው ዝም ብለህ አድምጥ ብለው ዝም ያሰኙኛል። እኔ ዝም ብልም እርሳቸው ግን ዝም የማያሰኘውን ወሬያቸውን ቀጠሉ። ያሳደጉት እርሳቸው መሆናቸውን እንዳልዘነጉ፣ ለመጨረሻ ጊዜ ያዩት በ13 ዓመቱ ግድም እንደሚመስላቸው፣ በተረፈ አለመኖሩን ያወቁት ከግቢው በተሰወረ በዓመቱ ወይም በ2 ዓመቱ ግድም ሊሆን እንደሚችል ከመጠርጠራቸው በቀር መቼ እንደጠፋ በትክክል እንደማያስታውሱ ሲነግሩኝ ስሜቴን መቆጣጠር አልቻልኩም። እንደገና ጮኩ። ምን አይነት አሰቃቂ ነገር ነው የሚነግሩኝ? ልጆን፣ ያውም እናት የሌለውን ትንሽ ልጆን ይህን ያክል ይረሳሉ ስላቸው፣ ይረሳል ዝንቡላይ፣ እረሳለሁ። እኔ እንዳንተ መች ደላኝ። ለዚች ለማያልፍላት አገር፣ ለዚህ ምስጋና ቢስ ሕዝብ ስጨነቅ፣ እንቅልፍ ሳጣ ብዙ ነገር እረሳለሁ፣ በጣም ብዙ አሉኝ። ዐይናቸውን ገርበብ አድርገው ጥርሳቸውን እየጎረጎሩ። ለምሳዬ ስል ይህን የመሰሉ አሰቃቂ ወሬዎችን እሰማለሁ። እያዘንኩ ወደ መሥሪያ ቤቴ እመለሳለሁ። ከመኪናቸው ስወርድ የሚቀበለኝ አድናቆት ከተዋጥኩበት አሳዛኝ ስሜት የሚቃረን ነው። አንድ ቀን ሃይማኖተኛው ጋሽ ኩላምባው ከአቶ ባሌ መኪና ስወርድ ተመልክተው ጎሽ ፍቅራችሁ ጸንቷል፣ ክብርህ ጨምሯል፣ ልትሾም ነው መሰለኝ፣ በመንግሥት ሐስበኝ አሉኝ። እኔ ግን ምርር ብሎኝ ይሄ ሁሉ ክብር ቀርቶብኝ ሰርቀሃል መባሌ በቀረልኝ ስላቸው አያለማወቅ ብለው አቋረጡኝ። ከዚያም
በዚያ በአቶ ውባሌ ጅላጅል ሎጂክ ጉዳዩን አመናፍሰውት ሊያጽናኑኝ ሞከሩ። አይ ዝንቡላዬ፣ ሌባ ነው በመባልና ታማኝ ነው በመባል መካከል ልዩነት ያለ ይመስልሃል? እንዴት ልዩነት የላቸውም? ያው ናቸው እኮ። እንኳን በምድር በሰማይም ልዩነት የላቸውም። ጭራሽ በሰማይ ብዬ ጮኩ። ጋሽ ጉላምባው ፍንክች አላሉ። አንድ ናቸው። ምን ልዩነት አላቸው? በክርስቶስ ዘንድ ሌባውም ታማኙም ያው ናቸው። ሰራቂም ተሰራቂም ልዩነት የላቸውም። ሁለቱንም ይወዳቸዋል። እንዲያውም ሌባውን አብዝቶ ባይወደው ነው። ያን በቀኙ የተሰቀለውን ወንበዴ በየትኛው ጨዋነቱ ይመስልሃል ገነት ላይ የቀጠረው? ሰው ሰርቆ በክርስቶስ ከተወደደ ያንተ እንደዚህ መሆን ምን ትርጉም አለው? ሁለቱም ያው ናቸው፣ አንድ ናቸው። ታዲያ ክርስቶስ አንድ ያደረገውን ማን ሊለየው ይችላል? ብለው አፈጠጡብኝ። በአሁኑ ወቅት ይህን የታገል ሰይፉን መጽሐፍ ዝንቡላና ካሮት በአማዞን ላይ ያገኙታል። በሚቀጥለው ፕሮግራማችን ከዝንቡላና ካሮት ሌላ ክፍል ቀንጭበን እናቀርብላችኋለን። ሁሌ እንዲያገኙን ሰብስክራይብ ያድርጉን። የታገል ሰይፉ ስራዎች በታገል ሰይፉ ኦፊሻል ዩቲዩብ